መጪው ጊዜ የፍጻሜው ዓለም በመጨረሻው ታላቅ ጦርነት የተናደደበት አሁን ሕይወት በሌላቸው ምድረ በዳና ጭራቆች የተሞላበት ጊዜ ላይ ደርሷል። በአንድ ወቅት ከታላቅ የሰው ልጅ ሥልጣን የተረፈው መሸሸጊያ ሆኖ የቀረው ከተራራው ስር ያለችው ከተማ ብቻ ነው። የሚተዳደረው በገዢው ነው። እየጨመረ የመጣውን የቤተ ክርስቲያን እና የሥልጣን ተዋረድን የሚፈራ ግሬይ አሊስ የተባለ ጠንቋይ መገደል የሚካሄደው እዚህ ጋር ነው። በፓትርያርኩ ቀኝ እጅ በሆነው አመድ ታዛ ባሪያዎቹ የጠንቋይ መሞትን እንዲያዩ ሥራቸውን እንዲያቆሙ ታዛለች። ትዕዛዙን ለመቃወም የደፈረ ግሬይ አሊስ እምቢ ለማለት ባለመቻሏ ይታወቃል። ከእሷ የቀረበላትን ማንኛውንም ጥያቄ ትሰጣለች። ከሁሉም የኑሮ ደረጃ የመጡ ሰዎች የእሷን እርዳታ ፈልገው ይመጣሉ እና ሁልጊዜም ይቀበላሉ። አመድ አረፍተ ነገሩን ጮክ ብሎ ያነባል እና ድጋፉን ከግሬይ በታች ያስወጣል። አሊስ ግን ከዚያ በኋላ ሊገለጽ የማይችል ነገር ይከሰታል። ጠንቋዩ ከአንዱ ወታደር ጋር አይኖቹን ቆልፎ ለምን እንደሆነ ሳይገባው ሽጉጡን እየሳበ ገመዱን በጥይት ይመታል። አሊስ ለማምለጥ ጊዜውን ትጠቀማለች። አመድ ተናደደ። የጠንቋዩ መዳፍ የሆነውን ወታደር ገደለው እና በአስቸኳይ እንዲያዙ አዟል። የመስቀል ጦረኞች በአቅራቢያው ያሉትን ፍርስራሾች እየፈለጉ ነው ግን በዚህ ጊዜ አመድ በጠንቋዩ እጅ ውስጥ ትገባለች። ብዙም ሳይቆይ ራሷን በተመሳሳይ አፍንጫ ላይ ተንጠልጥላ አገኘች። ነገር ግን ግሬይ አሊስ ድጋፉን አያባረውም። ይልቁንም አመድ እያለች በቀላሉ ትሄዳለች። ራሷን ለማዳን እየታገለች ጀርባዋ ላይ ይራገማል። ይህን ሁሉ የሚመሰክሩት ባሮች ግሬይ አሊስን አዲስ ስም ይሰጡታል። ጠንቋዩዋ ጩኸቱን የሚቃወም እና በፍርሃት ያበረታታታል። ይህ በእንዲህ እንዳለ በከተማው ውስጥ ሌላ ቦታ ቦይስ የተባለ ብቸኛ አዳኝ አድፍጠው የሚይዙትን ወሮበሎች ይጠብቃል። እሱም መርዳት ባለ ሁለት ራስ እባቡ ነው። ፈጽሞ የማይተወው ፍጡር ነው። እንደ ሁልጊዜው እባቡን በወንበዴ መሪው ጉሮሮ ላይ ጣለው እናም ሰውየውን አንቆ በማነቅ ቦይስ እንዲያመልጥ አስችሎታል። በዚያ ምሽት ግሬይ አሊስ ወደ ቤት ስትመለስ ምጽዋትን ለመተው በሯ ላይ ቆመች። ምንም ነገር ጠይቃ የማታውቅ አይነ ስውር ሴት። ሴትየዋ ተገርማለች። የጠንቋዩ ድምፅ ልክ በወጣትነቷ ውስጥ እንደነበረው ነው። ምንም እንኳን ግሬይ አሊስ በዕድሜ በጣም ትልቅ መሆን አለባት። አሊስ አሁን በእርግጥም በጣም ትበልጣለች። በዚያ ምሽት ሁለት እንግዶች መጡ። ንግሥቲቱ እና ጠባቂዋ ጀሪስ። በእመቤቷ ሐሳብ በግልጽ ቅር የተሰኘው ንግሥቲቱ ግን ጠንቋዩ ማንም እንደማይቃወም ስለምታውቅ የመለወጥን ኃይል ወደ አውሬ እንድትገዛ ጠየቀች። ጠንቋዩ ያስጠነቅቃታል። ፍላጎት ምንም ለውጥ የለውም እና አንዴ ከተሰጠ የንግሥቲቱ የቀድሞ ማንነት መመለስ አይቻልም። ነገር ግን ንግሥቲቱ ፈቃዷ ጠንካራ እንደሆነ እና እንደማይታወቅ አጥብቃ ትናገራለች። ከአሊስ ወደ ተኩላ ጉድጓድ የሚመራ አዳኝ እንደምታገኝ ቃል ገብታለች። የፍጡሩን ኃይል ከጨረቃዋ በፊት ወስዳ ወደ ንግሥቲቱ ታመጣዋለች። ንግሥቲቱ ሄደች። የሁሉም ገዢው የጥበቃ ካፒቴን ጀሬሴ ብቻውን ተመለሰ። ለጠንቋዩ ብርቅዬ ውድ የቤተሰብ ቅርስ ሰዓቶችን ለሞገስ ያቀርባል። ንግሥቲቱ የጠየቀችውን እንዳታደርግ ጠየቃት። አሊስ ቃሏን ይሰጣታል። እሱ ደግሞ የሚፈልገውን ያገኛል። ሁለቱም ከሄዱ በኋላ ግራጫው አሊስ በሕልም ውስጥ ወደቀች እና የራስ ቅል በተሞላበት ቦታ ላይ የሱን መጥረቢያ ለመጠየቅ የመጡትን ሰዎች ሲገነጣጥል የተኩላውን ራእይ አየች። በተመሳሳይ ጊዜ ወጣቷ ንግሥት ባሏን በመናቅ ትናገራለች። አረጋዊው ሁሉም ገዢ አሁን ከበሽታ የማይነቃነቅ እና ራሱን መንከባከብ አይችልም። ወደ ፍቅረኛዋ ወደ አዳኝ ቦይስ ትሄዳለች። አብራችሁ ካደሩ በኋላ ክፍሎቿን ትቷቸው በደረጃው ውስጥ ወደሚገኙ የመስቀል ጦረኞች ለመሮጥ ብቻ ነው። በጦርነቱ ውስጥ በፍጥነት እንዲሠራ ያደርጋቸዋል። ከዚያም ወደ ባር ያመራል። ግሬይ አሊስ አገኘው። ለጠፉት መሬቶች መመሪያ ያስፈልጋታል። ቦይስ እሱ ካርዶችን ለመጫወት ብቻ ነው የመጣው በማለት እምቢ አለ። ስለዚህ ጠንቋዩ ተቀምጦ በቀላሉ ያሸንፈዋል። ምኞቷን ይጨምረዋል። ያለ ምርጫ ከተተወ ሊመራት ተስማምቶ በውስጥ ስለሚጠብቃቸው አስፈሪ ነገሮች አስጠንቅቃለች። ባዶ መሬቶች። ግሬይ አሊስ ወደ ተኩላ ጉድጓድ እንዲወሰድ ጠየቀ። ቦይስ አንዱን ያውቃልና ወደሚኖርበት ቅል ወንዝ ሊወስዳት ተስማማ። እንደ ክፍያ አሊስ የካፒቴኑን የኪስ ሰዓት ሰጠችው። በድንገት የመስቀል ጦር ቡድን በአመድ እየተመራ ወደ ቡና ቤቱ ገባ። ቦይስ ባለ ሁለት ጭንቅላት እባቡን ወደ መሪው ወረወረው። አጥቂ ለማምለጥ ጊዜ እየገዛቸው አመድ እባቡን ይገድላል። ነገር ግን ጥንዶቹ ከተማዋን ይሸሻሉ። ቦይስ ጠንቋዩን በሚያስደንቅ ፍጡር መጥፋት ይንቀጠቀጣል። ወደ ከተማው ሲመለስ አመድ ማየት የተሳነውን ለማኝ ሴት በፓትርያርክ ዮሐንስ ፊት ይጎታል። በማሰቃየት እንድትፈጽም ትገደዳለች። ንግሥቲቱ እና ካፒቴኗ ግሬይ አሊስን እንደጎበነት ድምፃቸውን አወቀች። ያን ወዲያውኑ ዕድሉን አይቶ አመድ ጠንቋዩን እና አዳኙን በማንኛውም ዋጋ እንዲፈልግ እና ከንግሥቲቱ ጋር ዙፋኑን ለመንጠቅ ያሴሩትን ኑዛዜ እንዲያወጣ አዘዘው። ይህ በእንዲህ እንዳለ ግሬይ አሊስ እና ቦይስ በሜዳ ላይ ሰፈሩ። ሰውየው ለእባቡ ምትክ ለማግኘት ይሞክራል። ነገር ግን ብዙም ሳይቆይ እንደ እሱ ያለ ሌላ ፍጡር እንደሌለ ተረዳ። ጠንቋዩ ሽጉጡን ጠግኖ ለማረፍ ተኛ። ነገር ግን በሌሊት ያዘችው። ወደ ጉሮሮዋ በቢላ እየሾለከች። አንድ ብልህ መመሪያ ደንበኛው ወዲያውኑ እንደሚገድለው እና ክፍያ እንደሚወስድ ያስታውሳታል። ከዚያም የገደለውን ጊንጥ ገለጠ። ከተወሰነ ሞት አዳናት። በማግስቱ ቀጠሉት። በባለቤትነት በሚገኝ የንግድ መስሪያ ቤት አደሩ።
ቦይስ ታሪክ ያለው ሮስ እና እህቱ ማራ ግሬይ አሊስ ወዲያውኑ ያስተዋለው እና ቦይስ በፍጥነት እንዲንቀሳቀስ አጥብቆ ጠየቀው። ሙሉ ጨረቃ ሳይሞላት ወደ ተኩላው ጉድጓድ መድረስ አለባት፣ አለበለዚያ እሱን ለማሸነፍ ዕድሏን ታጣለች። ብቸኛው ቀጥተኛ መንገድ በመንገዱ ላይ እንዳለ ይቀበላል። የባቡር ሐዲድ ምንም እንኳን በጭራቆች የተሞላ እና በጣም አደገኛ ቢሆንም፣ በዚያ ምሽት ቦይስ ከማራ ጋር ያሳልፋል እና ወላጆቹን ካጣ በኋላ በበረሃ ውስጥ ብቻውን የተረፈውን የአንድ ልጅ አሳዛኝ ታሪክ በድንገት ነገራት መናገር ፈርቶ በዝምታ ተንከራተተ። ሩቅ እና ጸረ ማህበረሰብ አድጓል። ማራ ስለ ራሱ እንደሚያወራ ሲገምት ቦይስ ብቻ ይስቃል። ጠዋት ላይ ጥንዶቹ ከጓደኞቻቸው ጋር ተሰናብተው ይነሳሉ። ወደፊት የሚቀረው የጠፉ መሬቶች ናቸው። ግሬይ፣ አሊስ እና ቦይስ አሸና መሆኑን ሳያውቁ ትራኮቹን ይከተላሉ። የእርሶ ቡድን በታጠቀ ባቡር ውስጥ በተመሳሳይ መንገድ እየጋለበ ነው። በዚያው ቀን ንግሥቲቱ የመስቀል ጦሩን መውጣቱን ሰማች እና ከያን እንዲመለሱ ጠየቀች። ዋና ከተማዋ ያልተረጋጋ እና የእነሱ ጥበቃ እንደሚያስፈልጋት አጥብቃ ተናገረች። ያን ታማኝነቷን ለገዢው አካል ለማጋለጥ በማስፈራራት ተናገረች። ከሆነ የተረጋገጠ ዓመፅ ያስነሳል። ንግሥቲቱ ያላትን ጥቃት ተቃወመች። አሁን ከጠንቋዩ ጋር ስላደረገችው ሴራ እርግጠኛ ሆና ጆሃን አመድን አገናኘው። ሁሉም ገዢው እየሞተ እንደሆነ፣ ንግሥቲቱ ደካማ እንደሆነች እና አዲስ ዘመን እየመጣ እንደሆነ ይነግራታል። ነገር ግን ለማስጠበቅ የእምነት ክህደት ቃሏን ማውጣት አለባት። ባቡሩን ወደ ሙሉ ፍጥነት በመግፋት የአሽ ቡድን ወደ ግብይት መውጫ ቦታ ደረሰ። የመስቀል ተዋጊው ሮስ እና ማራን ይመለከታል። ሮስ በሁለት ዋልታዎች መካከል ታስሮ ተሰቃይቷል። ነገር ግን ቦይስ እና አሊስ እዚያ እንደነበሩ ሳይገልጽ ሕመሙን ተቋቁሟል። ማራ በወንድሟ ላይ ምን ሊያደርጉ እንደሆነ በማየቷ ተለያይታ ጥንዶቹ የሚሄዱበትን መድረሻ ተወች። የመስቀል ጦረኞች ሮስን ገድለው ቤቱን አቃጥለው ማራ ወደ ተገለጸው አቅጣጫ ሄዱ። ቦይስ እና ግሬይ አሊስ በመጨረሻ በጥልቅ ገደል የተከፈለች የፈራረሰ ከተማ ደረሱ። አዳኙ ጠንቋዩን ወደ የኬብል መኪና በአሮጌ ጓደኛ የሚሠራ ነገር ግን ሰውየው ለቦይስ ጥሪዎች ምላሽ አልሰጠም። እሱን በመፈለግ ቦይስ በምትኩ የጓደኛውን ሕይወት አልባ አካል ተሰቅሎ አገኘው። ለማገድ ጥቁር መነጽር በለበሱ የመስቀል ጦረኞች ከመከበባቸው በፊት ለአሊስ ማስጠንቀቂያ ለመጪው ጊዜ የለውም። አመድ ቦይስ ጠንቋዩን እንዲሰጠው ጠየቀ። ነገር ግን ማራን ታስራ ስትሰቃይ እና ግድግዳ ላይ ተንጠልጥላ ዓይኑ እያየ ተገደለ። ተናዶ ከጎኑ ከአሊስ ጋር ጦርነት ጀመረ። አንድ ላይ ጥንዶቹ ሙሉ ክህሎታቸውንና ቁጣቸውን አውጥተው ብዙ አመድ ቆርጠዋል። ነገር ግን የመስቀል ጦረኞች በጣም ብዙ ናቸው እና መድፍ አላቸው። ይህም የሚሸሹትን ጥንዶች ወደ ኬብል መኪናው ሲሽቀዳደሙ። ትራንስፖርቱ በኬብል ታግዶ የቆየ የትምህርት ቤት አውቶቡስ በገደል አቋርጦ ጉዞውን ይጀምራል። ብዙ አሳዳጆች ወደ ውስጥ መዝለል ችለዋል። በደንብ የሰለጠኑ ጠላቶች አሊስ እና ቦይስ ገደሏቸው እና ገላውን ከታች ወደ ባዶ ወረወሩ። ይህን ሲመለከት አመድ ገመዶቹን እንዲቆርጡ ያዛል። አውቶቡሱ ገደሉን አቋርጦ በሩቅ ካለው ገደል ጎን ተንጠልጥሎ ይጋጫል። አመድ መነጽሯን የበለጠ በትክክል ለማነጣጠር አውልቃለች። የጠላቶቿ ምስሎች እያደጉ ግን በአሊስ እይታ ስር ትወድቃለች። አሊስ እንድታድነው በመፍቀድ ቦይስ ላይ የነበራትን ጥይት ናፍቃለች። ቦይስ ግራጫ አሊስ በእውነት ጠንቋይ እንደሆነ የተገነዘበው ያኔ ነው። በዚያች ሌሊት በእሳት ተርፈዋል። ቦይስ ከሥጋውና ከአሊስ ፊት ላይ ጥይት ያስወግዳል። የወደቁትን ጓደኞቹን እና ቦይስ ከተማዋ ሁልጊዜ ትከብድበት እንደነበር መናዘዙን ያስታውሳሉ። በደም እና በመንፈስ ተመሳሳይ መሆናቸውን ይገነዘባሉ። ይህ በእንዲህ እንዳለ ወደ ከተማዋ ስትመለስ ንግሥቲቱ እርጉዝ መሆኗን አወቀች። አሁን ከወራሽ ጋር ደስ የሚል ዜና ታበስራለች ለሁሉም ገዢ። ከዚያም ሽባ በሆነው አዛውንት ላይ ቆሞ የወደፊቱ ገዢ እንደ ንግሥቲቱ እራሱ ከሰዎች የተወለደ አንድ የተለመደ አዳኝ ልጅ እንደሆነ ነገረችው። ከዚያም በትራስ ታፈሰችው። በዚያው ቀን አሊስ እና ቦይስ የቀድሞ ሰው ላይ ደረሱ። ወታደራዊ ዞን እና የአመድ የታጠቀ ባቡር በእነሱ ላይ እያገኘ ነው። መጀመሪያ አካባቢው ደርሰው ከቀድሞ የኒውክሌር ኃይል ማመንጫ አጠገብ የመከላከያ ቦታዎችን ይይዛሉ። ነገር ግን የዞኑ ተወላጆች በሚውቴሽን ጥቃት ይሰነዝራሉ። ቦይስ አደጋውን አስቀድሞ በመገመቱ እሱ የነበሩትን ተቀጣጣይ ወጥመዶች አቀጣጠል። አዘጋጅ የእሳት ቀለበት መፍጠር። ነገር ግን አንዳንድ ሚውታንቶች ያልፋሉ እና የተመሰቃቀለ ውጊያ ተጀመረ። ነዳጅ በርሜል ይፈነዳል። ሚውታንቶችን የሚመራው ጋኔን አሊስን ያዘ እና ሊገድላት ተዘጋጀ። ነገር ግን ጠንቋዩ በትኩረት እንዲፈታ አስገድዶታል። ከዚያም በሕይወት እያለ በእሳት ያቃጥለዋል። አቧራው ሲረጋጋ አሊስ ወደ ቦይስ እቅፍ ውስጥ ወደቀች። እሳቱ የጨለማ ፍጥረታትን እንደሚገድል እንጂ መደበኛው ሰው እንደማይጎዳ ነገረችው። በዚህ ጊዜ ዋጋ ከፍላለች። እያንዳንዱ ኃይል ዋጋ አለው። በአንድ ወቅት ይህንን እያወቀ ወደ እርሷ ስለመጣ አንድ ሰው ትናገራለች። እምቢ ልትል ስለማትችል ረድተዋለች። ኃይል አገኘ ግን ወደ ጋኔን ተለወጠ። አሊስ እንደደከመች ተናግራለች። እምቢ ለማለት ባለመቻሌ አስከፊ ምኞቶችን በመፈጸም ሰልችቶታል። ቦይስ አጽናናት እና እንደሚጠብቃት ቃል ገብቷል። ግን የአመድ የታጠቀ ባቡር ወደ ከተማው ስንመለስ የገዢው ሞት በመጪው አየር ለሕዝቡ ይነገራቸዋል። ያን ንግሥቲቱን እንኳን ደስ አላችሁ ትላለች።
በእሷ ላይ በግልጽ ለመንቀሳቀስ ያመነታል። በምትኩ እንደገና አመድን አግኝቶ ልጁ የገዢው እንዳልሆነ ማረጋገጫ እንድታገኝ አዘዛት። ይህ በእንዲህ እንዳለ አሊስ እና ቦይስ የራስ ቅሎች ወንዝ አጠገብ ወደሚገኙት አገሮች ደረሱ። ቦይስ ወደ ኋላ እንድትመለስ ተማጸናት፣ እምቢ ብላ ተሰጠዋለች። አሊስ መሄድ እንደማትችል ገለጸች። እርግማኗ የማንንም ልመና መካድ ስለማትችል በስለቷ ጊዜ ማንም ሊጠጋት አይገባም። ቦይስ ግን በዋሻ ውስጥ ይቆያል። አመድ ባቡር ያዘ። ግሬ አሊስ ከባቡሩ ቀድመው በመንገዶቹ ላይ ይሮጣል። በሎኮሞቲቭ ስር እሷን ያደቅቋታል ብለው ያስባሉ። ነገር ግን ድልድይ ላይ ሲወጡ አሊስ ከፊቷ ያለውን ገደል አይታ ዘለለች። ባቡሩ ወደ ገደል ሲገባ ቦይስ አየር ላይ ይይዛታል። በከተማው ውስጥ ዜናውን ሲሰማ ያን በኃይል ዙፋኑን ለመንጠቅ ሞከረ። ነገር ግን ካፒቴኑ ሁለቱንም ጠባቂዎቹን እና ያን ራሱን ገደለ። ይህ በእንዲህ እንዳለ አሊስ እና ቦይስ የራስ ቅሎች ወንዝ ላይ ደርሰው ወደ ቤር ተኩላው ግቢ ቀረቡ። ጠንቋዩ ስፍር ቁጥር በሌላቸው አጥንቶች የተሸበረ ነው። ለመቁጠር በጣም ብዙ ነው። ቦይስ አውሬውን ለመዋጋት በማቅረብ ወደ ኋላ እንድትመለስ ጠየቃት። ብቻውን እምቢ ብላ ለጦርነት ተዘጋጅታ የብር ጥፍር ታጥራለች። ቦይስ ምንም ጥቅም እንደሌለው አስጠንቅቃለች። ብዙዎች ብር ይዘው መጥተዋል፣ ሁሉም ጠፍተዋል። እንዲያቆመው ቢለምናትም ምንም አማራጭ እንደሌላት ታስታውሳለች። ዝናብ መዝነብ ይጀምራል። ሙሉ ጨረቃ ትወጣለች እና ከዚያ በኋላ ነው ተገለጠ። የፈለጉት ተኩላ ራሱ ቦይስ ነው። መለወጥ እና ማጥቃት ይጀምራል። አሊስ ወደ ቁራ ተለወጠች፣ ቀረበች እና አውሬውን ገልብጣለች። ቦይስ ራሱን ሲያገኝ ነገሮችን አስቀድሞ ለማወቅ ስጦታ እንዲኖራት እንደሚገድል ተናግሯል። የሱን ለማቃለል ትሞክራለች። እሱ በእውነት ማን እንደሆነ ሁልጊዜ ታውቃለች። ቁስሉን ቀድማ ስትታከም ብር ወደ ጉዳቱ ገብታ ወደ ደሙ ውስጥ ዘልቆ እንዲገባና እንዲዳከም አድርጋለች። እሱን ለመግደል ተዘጋጅታለች። ነገር ግን ቦይስ ሁልጊዜ ከእሷ ጋር ለመሆን ምኞቱን ጮኸ። አሊስ ተስማምታለች፣ ግን ቢላዋ ወደ እሱ ነዳች። ጠዋት ይመጣል። ግራጫ አሊስ በመቃብር አጠገብ ተቀምጣለች። ፀሐይ ስትወጣ የመቶ አለቃውን ሰዓት በላዩ ላይ አድርጋ ሄደች። ከተራራው በታች ባለው ከተማ ውስጥ ባሪያዎች ጠንቋዩን የሚቃወም ጠንቋይ መመለሱን በደስታ ይቀበላሉ። አመፅ ይጀምራል። ግሬ አሊስ የወሬ ተኩላዎችን ያመጣል። ወደ ቤተ መንግሥት መደበቅ። ንግሥቲቱ የለውጡን ኃይል ለማግኘት ጣቷን ቆርጣ የደም ጠብታ መጣል አለባት። ካፒቴኑ ይህን ሲያይ ሰዓቱን እንዲመልስ ጠየቀ። የጠየቀው ይህ አልነበረም። አሊስ የፈለገውን ልክ እንደተቀበለ መለሰች። ንግሥት ሴትየዋ የፈለገችው ወንድ አሁን ሞታለች። ንግሥቲቱ በሐዘን የተደናገጠችው ከቦይስ ጋር ለመሆን አውሬ ለመሆን ብቻ እንደምትፈልግ ተናዘዘች። በእንዴት ካፒቴን ገደለችው። ነገር ግን በፍጹም ወረቀቱን አላስቀመጠችም እና ከተማዋ ወደ አመፅ ወረደች። ብዙም ሳይቆይ ቦይስ አሊስን ለመጋፈጥ ተመለሰ። በነሱ ወቅት ውይይት ስለ እሱ ሁልጊዜ ሁሉንም ነገር እንደምታውቅ ግልጽ ይሆናል። እንደ እሷ ካለ ሰው ጋር ብቻ መውደድ ይችላል። ለዚህም ነው ንግሥቲቱ ተኩላ ለመሆን የፈለገችው። አሊስ ግን ንግሥቲቱ ቆዳውን እንደማትለብስ ታውቃለች። ቦይስ እንደሚተርፍ እና በእጁ ያለው ሽጉጥ እንደማይተኮስ ታውቃለች። ግራጫ አሊስ ማንኛውንም ነገር መግዛት ይቻላል፣ ግን ባይሆን ይሻላል። አንድ ላይ ጥንዶቹ ከከተማው ይርቃሉ። ሌላ የማስጠንቀቂያ የፍላጎት እና የፍላጎት ተረት። የምትመኙትን ነገር መጠንቀቅ የሚለው ተረት በግሬ አሊስ ራሷ ወደ ሕይወት ያመጣችው